ሰላም ጤና ይስጥልኝ። የተወደዳችሁ የሐራ ተዋሕዶ ሚዲያ ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? ቸሩ አምላክ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ዛሬ እንግዲህ አዲስ መረጃ፣ አስደንጋጭ የሆነ ዜና ከወደ ጠቅላይ ቤተ ክህነት አካባቢ ሰምተናል። እንደሰማችሁት ወይም ደግሞ በተለያዩ ሚዲያዎች እንደተላለፈው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በነገው ዕለት ለቋሚ ሲኖዶስ የመልቀቂያ ወይንም የአገልግሎት ዘመኔን ማካሄድ ከዚህ በኋላ አልችልም፣ አቃቤ መንበር ይሾምልኝ በማለት ደብዳቤ እንደሚያስገቡ እየሰማን ነው። ይህንን በተመለከተ አንዳንድ ጉዳዮች እናነሳለን። አብራችሁን ቆዩ። ይህ ቪዲዮ ለሁሉም ኦርቶዶክሳውያን ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ዋናው ጉዳይ ስንመለስ ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፓትርያርክነት እያገለገሉ የሚገኙ አባት እንደሆኑ ይታወቃል። እንደሚታወቀው ከዚህ በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 6 ፓትርያርኮች አሏት። ብፁዕ አቡነ ባስልዮስ፣ ብፁዕ አቡነ ቴዎፍሎስ፣ ብፁዕ አቡነ ተክለ ሃይማኖት፣ ብፁዕ አቡነ መርቆሬዎስ፣ ብፁዕ አቡነ ጳውሎስ እና አሁን ያሉት ብፁዕ አቡነ ማትያስ። እነዚህ አባቶች 6ቱም የራሳቸው ታሪክ አላቸው። አሁን ወደዛ አንሄድም። ብፁዕ አቡነ ማትያስ ግን በነገው ዕለት ደብዳቤ ሊያስገቡ ይበቃኛል፣ ሌላ አባት ይሾም የሚል ደብዳቤ አቃቤ መንበር አስቀምጡልኝ የሚል ደብዳቤ ሊያስገቡ እንደሆነ ሰምተናል። ብፁዕ አባታችን ይህንን ደብዳቤ ለማስገባት የፈለጉት ከራሳቸው ነው ወይስ በተጽዕኖ በግፊት ነው? እኔ እንደማምነው እኔ እንደማስበው ብፁዕ አባታችን አቡነ ማትያስ በቃኝ ማለታቸው በራሱ ኃጢአት ነው ብዬ አላስብም። ወይም ደግሞ በቃኝ አቃቤ መንበር ይሾም ማለታቸው ይሄ ለምን የሚባል ጉዳይ አይደለም። ቤተክርስቲያኒቱን በእርጅና ወይም በጤና ምክንያት መምራት ካልቻሉ አቃቤ መንበር ይሾማል ያለ ነው። በመጻሕፍቱም በቀላዋዲውም በምንም የተጻፈ ነው። ግን ብፁዕ አባታችን አቡነ ማትያስ ከዚህ በፊት እና አቡነ አብርሃም ጋር እና አቡነ ጴጥሮስ ጋር አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ጴጥሮስ ደግሞ ዋና ጸሐፊ ሆነው በሚያገለግሉበት ጊዜ ይህን ደብዳቤ ለምን አላስገቡም? እና አቡነ አብርሃም ሲመሩ በነበረበትና አሁን ያላቸው የእድሜ የጤና ብሎም የአካል እንቅስቃሴ እየተለየ አይደለም። ይህንን ለምን ማስገባት አስፈለገ? እኔ የሚመስለኝ ከተለያዩ መረጃ ምንጮች የምንሰማው ካየናቸውም እስከዛሬ ከምናያቸው ጉዳዮች ከሁለት ነገር የመጣ ሊሆን እንደሚችል አስባለሁ። አንደኛው አሁን ያለው መንግስት የብልጽግና መንግስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማዳከም በጣም ብዙ ርቀት እንደሄደ ይታወቃል። አንዱና ዋናው ብፁዕ አቡነ ሳዊሮስን የጨረቃ ጳጳሳትን እስከ መሾም የደረሱ ውግዘታቸውን ጋር በቁጡ ያልተነሳላቸው ሊቀ ጳጳስ የጠቅላይ ቤተ ክህነት ስራ አስኪያጅ እስከ ማድረግ ለና አቡነ ሩፋኤል ከ7 በላይ አህጉረ ስብከት እስከ መስጠት በጣም ብዙ ነገሮችን ሲያደርግ ቆይቷል። ይህ መንግስት በነ ዳንኤል ክብረትና በሌሎች ሰዎች እየተመራ። ስለዚህ ብፁዕ ቅዱስ አቡነ ማትያስ የፓትርያርኩን መንበር ስለያዙ እና አቡነ ሳዊሮስ የተሰጣቸውን ኦርቶዶክስን የማዳከም ኦርቶዶክስን የማጥፋት እንቅስቃሴ ብፁዕ አቡነ ማትያስ ቦታው ላይ በመሆናቸው ሊያካሄዱ ሙሉ በሙሉ ማካሄድ ስለማይችሉ የብልጽግና መንግስት ብፁዕ አቡነ ማትያስን ይህን ደብዳቤ እንዲያስገቡ ጫና አድርጓል ብዬ አስባለሁ። ሁለተኛው ከየት ወገን ሊመጣ ይችላል ብዬ የማስበው እንደሚታወቀው ከዚህ በፊት በጣም ብዙ ግፊቶች እንደነበሩባቸው ይታወቃል። ብፁዕ አቡነ ማትያስ በትግራይ ክልል ባሉ ሊቃነ ጳጳሳት ከዚህ በፊት አቡነ ሰላማ ብለው ቤተክርስቲያንን መንበረ ሰላማ ብለው ለመክፈል ብዙ ርቀት የሄዱት አባቶች ጋር ብዙ ግፊት እንዳለባቸው አባታችንም የኛ ፓትርያርክ ናቸው እያሉ ሲናገሩ እንደነበር ይታወቃል።
በእርግጥ ብፁዕ ቅዱስ አቡነ ማትያስ ይህን ደብዳቤ ያስገቡት ቤተክርስቲያኗን መባረክ፣ ቤተክርስቲያኗን ጸሎት ማድረግ፣ ከዚህ በኋላ ቤተክርስቲያኗን ባለ ዘመናቸው ከዚህ በፊት ያደርጉ እንደነበሩት ማድረግ አቅቷቸው ነው ወይስ በግፊ ነው? የምናየው ይሆናል። እውነትና ጋት እያደረ ይጠራል ይባላል። የምናየው ይሆናል። ግን ይሄ በደንብ መረሳት የሌለበት ጉዳይ ነው። እንግዲህ የደብዳቤውን ይዘት በተመለከተ እንግዲህ ዘመድኩን በቴሌግራም ገጹ ባጋራው መሰረት ከዚህ ጋር በምታዩት መሰረት ብፁዕ አቡነ ማትያስ ለቋሚ ሲኖዶሱ ዘወትር ረቡዕ ለሚሰበሰቡት 10 ለማይሞሉ ሊቃነ ጳጳሳት ለቋሚ ሲኖዶስ ማለት ነው በነገው ዕለት አቡነ ሳሙኤልን በአሁኑ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ኮሚሽን ተራድኦ ኃላፊ ሊቀ ጳጳስ የሆኑት ብፁዕ አቡነ ሳሙኤልን እሳቸውን በአቃቤ መንበርነት እንዲሾሙ ጠይቀዋል። ብፁዕ አቡነ ሳሙኤል እንደምታውቋቸው ለሊቃነ ጳጳሳት እንዲህ ብሎ መናገር ተገቢ ባይሆንም ትውልዳቸው ከትግራይ ነው ይታወቃል። ይሄስ ከመንበረ ሰላማ ጋር ግንኙነት ይኖረው ይሆን? ሁሉንም የምናየው ይሆናል። ጀስት መረጃ መስጠት ስለሆነ ማለት ነው። ምን ሊመጣ ይችላል የሚለውን አንዳንድ ነጥቦች ልናገር። እንደተባለው ብፁዕ ቅዱስ አቡነ ማትያስ በነገው ዕለት ደብዳቤውን ሲያቀርቡ ደብዳቤው ተቀባይነት አግኝቶ ሰው የሚሾም ከሆነ በእርግጠኛነት ከነ አቡነ ሳዊሮስ ወገን የሆነ ጳጳስ ሊሾም ይችላል ብዬ አስባለሁ። ከነ አቡነ ሳዊሮስ ወገን የሆነ ሰው ከተሾመ ምን ሊፈጠር ይችላል? ቤተክርስቲያኗንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ታላቅ አደጋ ውስጥ ይጥላል። እንደምታውቁት ከዚህ በፊት የቤተክርስቲያኗን ክብር በሚያቆሽሽ በሚያወርድ መልኩ ራሳቸውን ፓትርያርክ አድርገው ስልጣነ ክህነት እስከ መስጠት የጵጵስና ሹመት እስከ መሾም በራሳቸው መርጠው እስከ ማድረግ የደረሱ ጥር 14 ቀን ዛሬ ቤተክርስቲያኗ ምን ሊያደርጓት ይችላሉ ብለን ማሰብ በጣም ቀላል ነው የሚሆነው። በብልጽግና መንግስት የሚመሩ ስለሆነ አጣር ስናደርገው አንደኛው ምን ሊመጣ ይችላል የሚለው ይሄ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ተቋም ዜሮ ትሆናለች። በእርግጥ አሁንም አለ ለማለት ይቸግራል፣ ግን ዜሮ ትሆናለች ቶታሊ። ብልጽግና አንደኛውን ቢሮውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያደርጋል ማለት ነው። እዛ በኋላ እውነት የሚናገሩ አባቶች ይታሰራሉ፣ ከስልጣን ይባረራሉ። ሊቃነ ጳጳሳት ኃይል ስልጣን እንዳይኖራቸው ይደረጋል። ሁሉም ጸጥ ይላል። እና አቡነ ሳዊሮስ ዓላማቸውን ያስኬዳሉ ማለት ነው። ይህ ሊሆን እንደሚችል እረዳለሁ። እንደተባለው ደግሞ ብፁዕ አቡነ ሳሙኤል የሚሾሙ ከሆነ ምን ሊሆን ይችላል? እግዚአብሔር መንፈስ ቅዱስ ይወቅ። ብዙ እዚህ ጋር ሐሳብ መስጠት አልፈልግም፣ ግን መንበረ ሰላማዎች ይታረቁ ይሆን? ይመለሱ ይሆን? እግዚአብሔር እሱን ወደፊት የሚያሳየን ይሆናል። እንደ ምሳሌ ግን የግብፅ ቤተክርስቲያንን ብናይ የግብፅ ቤተክርስቲያን ከዚህ በፊት ካሏት 100 ምናምን ፓትርያርኮች ከቅዱስ ማርቆስ መንበር ጀምሮ ብንመጣ፣ በነገራቸው ላይ ቅዱስ ማርቆስ በራሱ ማርቆስ መንበር ናት። እንግዲህ ግብፅ የአሌክዛንድሪያ እንደምታውቋት የግብፅ የመንበረ ማርቆስ ናት። ማርቆስ ቤተክርስቲያን ማርቆስን ራሱ ብንመለከት ቅዱስ ማርቆስ ከማረፉ በፊት አባትን አቃቢ መንበር አስቀምጦ ነው የሄደው። ማን የሚባሉ አባት እንደሆኑ በመረጃው ልስጣችሁ። ምሳሌ አባ አንያኖስ ከ68 እስከ 85 ዓመተ ምህረት መርጦ ነው ያረፈው። መምረጥ አቃቤ መንበር ይቀመጥልኝ ማለት ችግር የለውም፣ በቤተክርስቲያኗ የነበረ ነው። ግን በግብፅ ቤተክርስቲያን ታሪክ ላለፉት 117 ፓትርያርክ ነው ያሉት። እንግዲህ እስካሁን ከቅዱስ ማርቆስ ጀምሮ 6 ፓትርያርኮች በመንግስት ጫና ተሹመዋል። ስንት? እነማን? 27ኛው፣ 31ኛው፣ 33ኛው፣ 41ኛው፣ 75ኛው እና 78ኛው ፓትርያርኮች በመንግስት ጫና እንደተሾሙ መረጃዎች ያወሻሉ። የቅዱስ ማርቆስ መንበር እንደዚህ ተፈተና ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንስ ይህን ፈተና ታልፈው ይሆን? እንደተባለው ብፁዕ ቅዱስ አቡነ ማትያስ ፓትርያርክ መንበራቸውን
በአቃቤ መንበርነት ለማስመራት ሰው ወይም ደግሞ ሊቃነ ጳጳሳትን አቡነ ሳሙኤልን ያሾሙ ይሆን ወይስ ደግሞ ከብልጽግና ወገን ከነሳዊሮስ ወገን ይሾም ይሆን? የምናየው ይሆናል። እግዚአብሔር አምላክ ቤተክርስቲያናችን ይጠብቅልን።